ያው ቪዲዮን መልቀቅ የመጀመሪያው ይሆናል። እንግዲህ በአካዳሚክ ኢንቫይሮንመንት ውስጥ ያሉ ተማሪዎች ይችላሉ፣ ምርምር የሚሰሩ አካላት ሊሆኑ ይችላሉ። የመጀመሪያው ብዙዎች ኮመንት የሚሰጣቸው ከታይትል ይጀምራል። ስለዚህ ታይትል እንጀምራለን። የተለያዩ የሪሰርች ሂደቶችን ስቴፕ ባይ ስቴፕ የምናየው ነው። በዚህ ቪዲዮ ግን ሪሰርች ታይትል እንዴት እንመርጣለን፣ how to make our title smart፣ ሪሰርች ታይትላችን እንዴት ነው ስማርት የምናደርገው የሚለውን የመጀመሪያው ቪዲዮ የምንቀጥል ይሆናል። ሪሰርች ታይትል ስንል እንግዲህ clear and concise statement that describes the main focus of the study፣ ማጥናት የፈለግነው ጉዳይ በአጭሩ ግልጽና አጭር በሆነ መንገድ የምናስቀምጥበት አንድ ሴንቴንስ ነው። እንግዲህ መጀመሪያ ምዕራፍ ላይ የምናስቀምጠው ታይትል ርዕሳችን የሚሆነው ያ ነው። ግልጽ እና አጭር ማጥናት የፈለግነው ጉዳይ ሊገልጽልን የሚችል ነገር ነው ሪሰርች ታይትል የምንለው። ሪሰርች ታይትል ምን ነገሮችን ሊነግረን ይችላል? ኪ ቫሪያብልስ፣ ኢምፖርታንት የሆኑ ቫሪያብሎችን ሊነግረን ይችላል። ታርጌት ፖፑሌሽን፣ ሎኬሽን ኦፍ ዘ ሪሰርች፣ ስኮፕ ኦፍ ዘ ስተዲ፣ ኢቨን ዘ ሜተድ ኤንድ አፕሮች። እኚህን መረጃዎች ከታይትሉ አንድ አንባቢ ሊያገኝ ይችላል። So title it provides a quick understanding of subject, direction and purpose of the research። ማጥናት የፈለግነው ጉዳዩን ይነግረናል። ምን ማጥናት እንደፈለግን ኢንቴንድ ያደርገናል። መጨረሻ ላይ ፐርፐዙን ልናውቀው እንችላለን። ለምን ፐርፐዝ እንደሚጠና ታይትሉን በማየት መረዳት እንችላለን። ካራክተሪስቲክስ እንግዲህ አንድ ምርጥ ታይትል ማሟላት ያለበት ነገሮች አሉ። የመጀመሪያው ግልጽ መሆን አለበት። it must be clear, easy to understand and no abbreviation and no complexity in the title። በተቻለ መጠን ግልጽ መሆን መቻል አለበት። easy to understand with no abbreviation and no complexity። ሁለተኛው the second is it must be specific, focused on defined issue። በተመጠነ ጉዳይ ላይ ነው ፎከስ ማድረግ ያለበት፣ የተንዛዛ መሆን መቻል አለበት። ስለዚህ ማኔጀብል እና ዲፋይንድ የሆነ ኢሹ ላይ ነው ማተኮር ያለበት። ሌላው ኮንሳይስ መሆን አለበት። it must be concise, not too long, not too short። በጣም መርዘም የለበትም፣ በጣም ማጠር የለበትም፣ በመካከሉ። ኢንስቲትዩሽኖች የየራሳቸው ጋይድላይን ሊኖራቸው ይችላል፣ ግን በብዛት ከ10 እስከ 25 ቃላትን የያዘ ታይትል ነው much more recommended የሚደረገው። but it depends on the institution that we judged። The second characteristic of best title is achievable. It must have limited geographic scope። የምንሰራበት ኤሪያ የተወሰነ መሆን ይችላል። ማኔጀብል ወይም ደግሞ አቺቨብል መሆን ይጠበቅበታል። ሌላው it must be informative መሆን ይጠበቅበታል። reflect the main variables or relationship studies። ኪ ቫሪያብሎች ምን እንደሆኑ የሚያሳየን መሆን አለበት። ሪሌሽንሺፕ ውስጥ ምን አይነት ነው፣ ምን አይነት ግንኙነት አለ በቫሪያብሎቹ የሚለውን ታይትሉ ሊያስረዳ መቻል አለበት። ካልሆነ ግን ዲፊካልት። Another is it must be relevant ሊሆን ይገባል። it address important academic and practical problem። የሆነ ያሳሰበንን ችግር ልንፈታ ወይም ደግሞ ተግባራዊ ችግሮችን ሊፈታልን የሚችል መሆን መቻል አለበት።
ርዕሱ ያን ኢንቴንድ ካላደረገ is not so much a core title. Another is researchable መሆን አለበት። ባቀረብነው ቫሪብል መሰረት ሜዠርድ አድርገን አናላይዝድ አድርገን at the end we might get a result, final result. So our title must be measurable. And the final one is consistent with objective. የሆነ ታይትል ሴት ካደረግን በኋላ ኦብጀክቲቭ እና ኮስችናችን በዚያው ታይትል ላይ ፊት ማድረግ አለ። ምንድን ነው መስራት የፈለግነው የሚለውን ኮስችን እና ሪሰርች ኦብጀክቲቭ ላይ እናስቀምጣለን። ስለዚህ የኛ ታይትልም ያንን በተወሰነ መንገድ ማሳየት መቻል አለበት። ኢንክሉዲንግ ሜቶዶሎጂ ፓርት ሜቶዶሎጂውን በተወሰነ ፓርት ሊያሳየን መቻል አለበት። ስትራክቸር ኦፍ ታይትልን እንግዲህ እነዚህ ስትራክቸሮች ይኖሩታል። በብዛት ለሁሉም የሚያገለግለን እንግዲህ ሜን ቫሪብል ይኖረናል፣ ሪሌሽንሺፕ ኦር ፎከስ ይኖረናል፣ ታርጌት ፖፑሌሽን ይኖረናል፣ ስተዲ ኤሪያ ይኖረናል። በዲቴል ወይም ደግሞ ሰፋ አድርገን የምናየው ከሆነ ኢንዲፔንደንት ቫሪብልስ ይኖራሉ፣ ሊንኪንግ ወርድስ ይኖራል፣ ዲፔንደንት ቫሪብል ይኖረናል፣ ታርጌት ግሩፕ ይኖረናል፣ ሎኬሽን ይኖረናል፣ ታይም ኢፍ ነሰሰሪ እንደ ሁኔታው ታይሙንም ልንጠቅስ እንችላለን። ከ1950 እስከ 1960 ከ2010 እስከ 2012 ብለን ታይም ፍሬም ልናስቀምጥለት እንችላለን። ስለዚህ ከሞላ ጎደል ታይትላችን እኚህን ሁለት ቤዚክ ስትራክቸሮች የያዘ ይሆናል ማለት ነው። በዲቴል ስናየው እንግዲህ ኢንዲፔንደንት ቫሪብልስ የምንላቸው ኮዝ ኦር ዲተርሚናንት ኦር ኢንፍሉዌንሲንግ ፋክተር ሊሆኑ ይችላሉ። ላይቭሊሁድ ዳይቨርሲፊኬሽን እንደ ቫሪብል ልንወስደው እንችላለን። ክሬዲት አክሰስ እንደ ቫሪብል፣ ማርኬት ፓርቲሲፔሽን፣ ፋርም ኢንካም አስ ኤ ቫሪብል አስ አን ኢንዲፔንደንት ቫሪብል ልንወስደው እንችላለን። ታይትሉ ውስጥ በዚህ መልክ ሊገባ ይችላል። ሊንኪንግ ወርድስ የምንላቸው እንግዲህ አገናኝ ናቸው። ዲፔንደንት እና ኢንዲፔንደንት ቫሪብሉን ሊያገናኙልን የሚችሉ ወርዶች ናቸው። ኮመንስ አር ዲተርሚናንትስ ኦፍ፣ ኢምፓክትስ ኦፍ፣ ኢፌክትስ ኦፍ፣ ኢንፍሉዌንስ ኦፍ፣ ሮል ኦፍ ያን በተለያየ መንገድ እንደየ ዲሲፕሊናችን ልንጠቅስ እንችላለን። ሊንኪንግ ወርድ ሁለቱን የሚያገናኙልን ናቸው። ዲፔንደንት ቫሪብል እንግዲህ አውትካም ቢንግ ስተዲድ at the end ሪዛልታችን ኢምፕላይ የሚያደርግልን ዲፔንደንት ቫሪብሉ ነው፣ አውትካሙ ነው። the outcome to be studied must be included in the title. ለምሳሌ ፉድ ሴኩሪቲ ሊሆን ይችላል ማጥናት፣ ፋርም ፕሮዳክቲቪቲ ሊሆን ይችላል፣ ኢፊሺየንሲ ሊሆን ይችላል፣ ሃውስሆልድ ኢንካም ሊሆን ይችላል፣ ዌልፈር ሊሆን ይችላል። እኚህ አውትካሙ ታይትሉ ላይ ቢኖር easy to understand. Another is target population. Who is being studied? ማንን ነው የምናጠናው? ሩራል ሃውስሆልድ ነው? አርባን ሃውስሆልድ ነው? ስሞል ሆልደር ፋርመርስ ነው? አግሮ ፓስቸራሊስት ነው? ፓስቸራሊስት ነው? ሴቶችን ነው? ተማሪዎችን ነው? ሐኪሞችን ነው የሚለው በትክክል who are the population, who is being studied የሚለው ታይትላችን ላይ በግልጽ መቀመጥ መቻል አለበት። ካልሆነ ታይትላችን ቬጊ ወደ መሆን ሊመጣ ይችላል። Another the field component or structure is study area where the research is conducted. የት ነው መስራት የፈለግነው? ኤክስ ዲስትሪክት፣ ዋይ ዞን፣ ዜድ ሪጅን፣ somewhere country ኢትዮጵያ ከሆነ በኢትዮጵያ ኬስ ልናስቀምጠው እንችላለን። ሶ ይሄን ኤግዛምፕል ማየት እንችላለን። ለምሳሌ ኢምፓክትስ ኦፍ ላይቭሊሁድ impacts of livelihood diversification on rural household food security in X district, Y zone, Z region, ኢትዮጵያ ብለን እናስቀምጠው። ሁሉንም መስፈርቶች ያሟላል። ኢምፓክትስ ኮኔክተር አለን። livelihood diversification as an independent variable ገብቷል። rural household populationናችን ታርጌት ፖፑሌሽናችን rural household ነው የሚሆነው። food security ዲፔንደንት ቫሪብላችን ነው የሚሆነው። ሎኬሽኑ ኤክስ ዲስትሪክት፣ ዋይ ዞን፣ ዜድ ሪጅን ኤንድ somewhere country በሚለው
ይካተታል። የመጨረሻው ፓርት የዚህ ቪዲዮ የሚሆነው ምንድነው? need to be avoid ታይትል ስናዘጋጅ ማስወገድ ያለብን ነገር እነዚህ በቀይ የተቀመጡ ናቸው። የመጀመሪያው to broad መስፋት የለበትም። it cover a very wide topic and lack focus በትክክል የምንመርጠው ታይትል በፍጹም መስፋት የለበትም። ትኩረቱን ሊያጣብን ይችላል። ስለዚህ በተቻለ መጠን የተመጠነ it must not broad too broad. The second to be avoid is vague words በጣም አስቸጋሪና ለመረዳት የሚያስቸግሩ ወርዶችን ባንጠቀም ጥሩ። unclear and general word confuse readers አንባቢዎችን ማደናበር ነው የሚሆነው። በተቻለ መጠን ቀለል ያሉና ግልጽ የሆኑ ቃላትን እንጠቀም የተመረጠ ይሆናል። ሌላው too long በጣም መረዘም የለበትም ታይትላችን ከረዘመ is difficult to manage and is not also smart አይሆንም። በተቻለ መጠን የተመጠነ ቢሆንም ይመረጣል። And you also need to avoid unrealistic title ፈጽመው የማንችል ካለን ጊዜ ገንዘብ እና ስኮፕ አንፃር ተፈጻሚ ያልሆነ ታይትል ማቅረብ የለብንም። this difficult ሌላው conclusive ተገማች ቀድሞ ተገማች መሆን የለበትም። ቀድሞ ተገማች ከሆነ difficult to do such research in the future ስለዚህ በተቻለ መጠን ወደፊት ነው የምንሰራው ሪሰርቹን ታይትሉን ስናዘጋጅ ተገማች ባይሆን ይመረጣል። ሌላው using abbreviation and acronyms ምህጻረ ቃሎችን መጠቀም የለብንም። even well known የሆኑትን ባንጠቀም ይመከራል። ግን so we must avoid using such abbreviation and using informal language informal ቋንቋዎችን ታይትላችን ላይ ባንጠቀም ይመከራል። so እነዚህና ሌሎች ጉዳዮችን ካስወገድን የታይትሉን ስትራክቸር ከተጠበቅን our title will be smart